በጣም ጥሩ። የዒድ ሶላት አሰጋገድ። የዒድ ሶላት هي عبارة عن ركعتين ሁለት ረክዓ ነች። ስንት ረክዓ ነው የዒድ ሶላት? ሁለት ረክዓ ነው። ቤታችሁ ለምትሰግዱ አዳምጡ። የመጀመሪያ ተክቢረቱል ኢሕራም ካላችሁ በኋላ በተከታታይ ከዚያ በኋላ 6 ጊዜ ተክቢራ ትላላችሁ። በአጠቃላይ ስንት ሆነ? 7 ተክቢራት፣ 7 ተክቢራዎች። ከዚያ ሱረቱል ፋቲሃን ትቀራላችሁ። ከሱረቱል ፋቲሃ በኋላ የቻላችሁን ትቀራላችሁ። ከቻላችሁ ሰብሕ እስመ ረቢከል አዕላ ቢሆን መልካም። ቀጣዩ ላይ ደግሞ ፋቲሃን ቀርታችሁ ሀል አታከ ሐዲሱል ጋሺያ ቢሆን መልካም። የሁለተኛው ተክቢራ ደግሞ ስንት ነው? ልክ ከስግጁሩ ተነስታችሁ ወደ ሁለተኛው ረካ አላሁ አክበር ካላችሁ በኋላ አሁን ደግሞ በተከታታይ 5 ጊዜ ተክቢራ ማለት በአጠቃላይ 6 ጊዜ ማለት ነው። ገብቶሻል? አሁን ያልኩት እየሰማሁት ነው። ተክቢራ ምንድን ነው? ሩኩም አለው አይደል? ሩኩም አለው፣ ስጅድ አለው ደግሞ። በጣም ይገርምሻል። እሺ ልድገምላችሁ። የዒድ ሶላት 2 ረክዓ ነው ባጭሩ። ስንት ረክዓ ነው? 2 ረክዓ ነው። የመጀመሪያው ተክቢረቱል ኢሕራም አላሁ አክበር ካላችሁ በኋላ ሶላታችሁን ስትጀምሩ አላሁ አክበር ብላችሁ ይሄ ተክቢረቱል ኢሕራም ይባላል። እሺ ከዚያ በኋላ በተከታታይ 6 ጊዜ ተክቢራ ማለት ከዚህ ከተክቢረቱል ኢሕራም ጋር ስንት ተክቢራ ነው? 7 ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር 3፣ አላሁ አክበር 4፣ አላሁ አክበር 5፣ አላሁ አክበር 6፣ አላሁ አክበር 7። ከዚያ በኋላ ሱረቱል ፋቲሃን መቅራት ይወታችኋል። ከዚያ በኋላ የምታውቁትን ሱራ ትቀራላችሁ። ከቻላችሁ ሱረቱል አዕላ ሰቢሕ እስመ ረቢከል አዕላ ቢሆን መልካም ሱና። ያልቻለ ሰው ደስ ያለውን መቅራት ይችላል። ከዚያ ሩኩዕ ትወርዳላችሁ። ከዚያ ሰሚዐ አላሁ ሊመን ሐሚዳ። ከዚያ ስጁድ ትወርዳላችሁ። ከዚያ በኋላ ተጅሊሱን በይነ ስጅደተይ በስጁዶች መካከል ትቀመጣላችሁ። ከዚያ በኋላ ስጁድ። ከዚያ ከስጁድ ስትነሱ ጊዜ አሁንም ሁለተኛው ረክዓ ላይ አላሁ አክበር አላችሁ። ከዚያ በተከታታይ 5 ጊዜ በአጠቃላይ 6 ገብታችኋል። ከስጁድ እንደተነሳችሁ ቀጥታ አላሁ አክበር 1፣ አላሁ አክበር 2፣ አላሁ አክበር 3፣ አላሁ አክበር 4፣ አላሁ አክበር 5፣ አላሁ አክበር 6። 6ኛ ክፍል ትዝ አለኝ አላህ። ከዚያ በኋላ ተክቢራት 6 ጊዜ ካላችሁ በኋላ ከዚያ ሱረቱል ፋቲሃን ትቀራላችሁ፣ ፋቲሃን ትቀራላችሁ። ከዚያ በኋላ እንደገና የምታውቁትን ስራ ትቀራላችሁ። እንትና ቢሆን መልካም ማነው ሀል አታከ ሐዲሱል ጋሺያ ቢሆን መልካም ነው እና ይሄ ነው በቃ። ከዚያ ሩኩዕ፣ ከዚያ ሰሚዐ አላሁ ሊመን ሐሚዳ፣ ከዚያ ስጁድ፣ ከዚያ መሰላመት። ይሄን ይመስላልሽ።